ቀደም ትቼ ሄድኩት እየተከታተልኩኝ ነው እኔ ላስረዳህና መጀመሪያ ከዛ በኋላ እነሱ አንደኛ እኔ መብረቁን ስለማከብረው ከእኔና መብረቁ አንድም አይነት ግንኙነት ትውውቅ የለንም በምንም መልኩ በሆነ 2-3 አጋጣሚዎች በተቸገሩ ሰዎች ሰበብ ተገናኝተናል በዛም ሰዓት ላይ ኮምፕሌኖች ሲመጡ ልኮልኛል ሲልክ ደግሞ እኔም ከነመረጃው እየላኩለት ነው እያንዳንዱን ነገር ከዛ ውጪ ጃጓር ምናልባት አታቆና አንተ ሌላ ቦታ አይተኸኝ ሰምተክ ማታቆ ሆነ ራሴ በገዛ አፌ ወጥቼ ተናግሬያለሁ የሴቶች ስራ ተበላሽቶብኛል ስል ደግሞ አምጥቼ እንደማንም ለመወርወር ቢሆን ሁሉንም አመጣቸዋለሁ ሁሉንም የከፈሉትን በሙሉ በቪዚት ቪዛ እያስገባው ወረውራቸዋለሁ ማንንም አይጠይቀኝም በስነ ስርዓት ግን በከስተመር ተመርጠው እንዲመጡ ለማድረግ ረመዳንም ገባብኝ በመሃል ከዛም ስራዎች ደግሞ 2-3 በመሃል በተዚህ አገር ውስጥ በተፈጠረ የህግ ለውጥ ኢትዮጵያን በተፈጠረ ተበላሸ ሲበላሽ ምንድነው ያደረኩት እኔ እያንዳንዱን ሪሲት ልክልሃለሁ ከ2.5 በላይ ብር መልሻለሁ ትግስት ይኖራችሁ ተራ በተራ እየመለስኩ ነው እያልኩ ነው አካውንታቸውን እቀበላለሁ ከታች ምን በሉላለሁ ሪሲቱን ትልካላችሁ አካውንቱን የሚገባበትን ብዙ ጊዜ ተመሳሳይ ስለማይሆን ነገ ደግሞ መተው አላስገባሽም እንዳይሉኝ ከታች አካውንቱን ጻፉ የመጀመሪያውን ሪሲት ከዛ በራሳችሁ ቃል ከላይ ያስገባውልሽን የብር በዚህኛው አካውንት አስገቢልኝ ባሉ ይያልኩ ለብዙ ልጆች መልሻለሁ አሁን እዚህ ጋር ያለችው አብነት ከዛም በፊት ያሉትንም ጠብቁ ነው ያልኩት አልመልስም ያልኩት አንድም ሰው የለም አንድ ይሄ በሁለተኛ ደረጃ ደግሞ ማንንም በማንንም ሊያስፈራራኝ አይችልም ስራ ላይ ስራ ይበላሻል ስራ ይዘገያል ይቅርታ እየጠየኩኝ በስነ ስርዓት እያናገርኩኝ ነው እንትምለው እኔ ክፉ ቃል የተናገርኳት ቃል ልጅ ብትኖር ኤልሳ አንተም ደጋግመህ መብረቁ ያስጠነቀቀኝ ልጅ ማለት ነው አግጃት ስጫት እያለቀሰች ነው እባክሽ ብለኸኛል እሺ ብዬ ወንድሟን ቪዛውን ራሱ ልኬልሃለሁ እሺ ብዬ ላመጣላት ስል በቀደም ለታ በ20 ቀን ውስጥ ያልኩ ሰዓት ስደውልላት ተጫወትሽብኝ በ10 ቀን የከነሰልሽውን ቪዛ አሁንም አንቺ እኔ ወንጀል ላይ ነሽ ያለሽው ያውም ደግሞ በውሸት ባለፈው በማዳምሽ እንዲያደረግሽ አሁን እንዲ ነው የምትዩ ከተሰደብኩ አይቀር ከዚህ በኋላ በወርቦር 500 ከፍልሻለሁ እንጂ ብሩንም እንደሰው ለአንድም ሰው ቆራርጬ መለስኩለት የለም ባለ 150 የከፈሉ ልጆች አሉ 160 የከፈላለ 180 የከፈሉ ልጆች አሉ የእያንዳንዳቸው ሙሉ እያረኩ መልሻለሁ ምናልባት 2-3 ልጆች ቆራርጬ ሊሆን ይችላል እሱንም ይቅርታ እየጠየቅኩኝ በተረፈ ግን ኤልሳ በገዛ ምላሷ የሌለ ሰይጣን ውስጥ ትከተኛለች ስራ ተበላሽቶብኝ እንጂ አውቄ አይደለም ለስራ የተቀበልከውን ብር ደግሞ ቁጭ አታደርገው ለሚሰሩ ስራዎች ታከፋፍለዋለ ሰብስቤ ያስገባለሁ እሺ ብሎ የወሰዱ ስንት ልጆች አሉ ታገሱኝ ነው እንጂ ያልኩት የሴቶች ስራ ነው የወንዶች ስራ አይደለም የሴቶች ስራ ስለተበላሽብኝ እንዲ ነው ብዬ ተናግሬያለሁ ከዛም አልፎ ከዚህ በፊት ባስተዋወቅኩበት ቤት በሐቢባን ቤት ይሁን በሳሪም ጋር መሲም ጋር ተናግሬያለሁ የሴቶች ስራ ተበላሽቷል አሁን አልቀበልም ያሉትንም እየመለስኩ ነው ይቅርታ እያልኩ ጠይቄያለሁ አሁን አድማ ተደርጎ እዚህ ጋር ተመጥቶ ይሄ ንግግር እኔ አያስደነግጠኝም አይሞቅኝም አይበርደኝም የሰው ሀቅ ስመልስ ለአላህ ስል እንጂ ለመብረቁ ለጃጓር